አረ ማማ ማንጎች እኮ በጣም ጣፋጭ ናቸው። ኑ 5 ኪሎ ማንጎ ወደ ቤታችን ወስደን እንሂድ፣ ልጆቻችንም ይበሉታል። ክብር ዳኛ፣ እነዚህ ፖሊሶች በየቀኑ እየመጡ እኮ ማንጎ ይበላሉ፣ ገንዘብም አይከፍሉኝም፣ ወደ ቤታቸው ይዘውም ይሄዳሉ። እሺ ማማ፣ ችግርሽን መርዳት እችላለሁ፣ ነገር ግን እኔ እንዴት ልቀጣቸው እችላለሁ? ምንም አይነት ማስረጃ እኮ የለሽም። ቆይ ክብር ዳኛ፣ እኔ ጋራ ጠንካራና እርግጠኛ ማስረጃ አለ። ዛሬ ለነዚህ ፖሊሶች ቅጣት፣ ለእማማ ደግሞ ፍትህ እሰጣለሁ። አንድ ተራ የሚመስል ወጣት ወደ ፍርድ ቤት አዳራሽ ሲገባ እሱን አይተው ዳኛ ካይሉሽ ጉብታ ወንበራቸውን ለቀውም ቆሙ። ለመሆኑ ይህ ወጣት ካራን የሚባለው ማን ነው? ታላላቅ ጠበቆች እንዲሁም ዳኛ ካይላሽ ጉብታ ሳይቀሩ እሱን አይተው ወንበራቸውን ለቀቁ። በዚህ ተራ በሚመስል ወጣት ውስጥ ምን ሚስጥር ተደብቋል? መላው የፍርድ ቤቱን አዳራሽ ያናወጠው ጉዳይስ ምንድነው? ሙሉን የፖሊስ ቡድን ወደ እስር ቤት የሚልክ ምን ማስረጃ በእጁ ይገኛል? እና ትልቁ ጥያቄ በክልሉ በሙሉ በጠንካራነታቸው የሚታወቁ ዳኛ ካይላፍ ጉብታ አንድን ተራ ልጅ አይተው ለምን እንዲህ ስሜታዊ ሆኑ? ወደ ቪዲዮ ከመግባታችን በፊት ይህን ቪዲዮ ከየት ሀገር ናችሁ እየተከታተላችሁ እንደሆነ ኮሜንት ስር ማስቀመጡን አትርሱ። ቪዲዮንም ላይክ በማድረግ ጀምሩት። ታሪኩን እንጀምር። የጠራው የፀሐይ ጨረር በማንጎው የአትክልት ስፍራ ላይ ማረፈ። ሞቃታማ ወቅት ነበር። የማንጎዎች ጣፋጭ ማዝም በአካባቢው ሁሉ ተሰራጭቷል። ዳሽራ፣ ላንግራ፣ ቻውስ፣ ሳፌድ የሚባል የማንጎ አማራጮች ናቸው። የተለያየ አይነት ማንጎዎች በዚህ ትንሽ የአትክልት ስፍራ ውስጥ ይገኙ ነበር። የ70 ዓመቷ እማማ ካማላ በእንጨት አልጋቸው ላይ ተቀምጠው ነበር። ፊታቸውም ተሸብሽቧል፣ ጸጉራቸውም ነጥቷል፣ አካላቸውም ደካማ ነው። ነገር ግን በአይናቸው ውስጥ አሁንም የህይወት ብርሃን አለ። ያረጀ ሳሪና በግንባራቸው ላይ ትኩስ ነገር። ይህ የካማላ እማማ መለያ ነበር። ይህ የአትክልት ስፍራ ከ5 ዓመታት በፊት ለሞቱት ባለቤታቸው ንብረት ነበር። ከዛን ጊዜ ጀምሮ እማማ ካማላ ብቻቸውን ይህንን ቦታ ሲያስተዳድሩ ቆይተዋል። ነገር ግን ባለፉት 3 ወራት ውስጥ አንድ በጣም መጥፎ ነገር እየተፈጠረ ነበር። በሃይዌይ መንገድ ላይ የተመደቡ 5 ፖሊሶች በየቀኑ ወደ እርሻው ይመጡ ነበር። ስማቸው ዋናው ሄድ ኮንስታንቦል ኪሻር ያዳብና ጓደኞቹ ኮንስታንቦል ራህቲክ ሲንግ፣ ራጀሽ ቲያግ፣ ሹብሃን ቫርማና ኩልዲፍ ፓርካሽ ነበሩ። እነዚህ 5ቱ ተባብረው በየቀኑ ብዙ ማንጎ ይበሉ ነበር። ዛፍ ላይ ወጥተው ትኩስ ማንጎ ይቀጥፋሉ። ለቤታቸውም 5 ኪሎ ማንጎ ይዘው ይሄዱ ነበር። ነገር ግን አንድም ሳንቲም አይከፍሉም። እማማ ዛሬም ማንጎ ስጪኝ፣ ስራችን እኮ እዚህ ሃይዌይ ላይ የአንቺን ደህንነት መጠበቅ ነው። እኛ እዚህ በመሆናችን ልትደሰች ይገባል። ኪሻር ያዳቭ ሁሌም እንዲህ አይነት ዛቻ የተቀላቀለበት ንግግር ያደርግ ነበር። ድምፁ ውስጥ ኩራት፣ ፊቱ ላይ ትዕቢትም ነበር። እማማ ካማላ ምን ይብሉ? አሮጊትም ነበሩ፣ ብቻቸውን ነበሩ፣ እናም ይፈራሉ። ከፖሊስ ጋር ማን ይጣላል? መጀመሪያ ላይ ከጥቂት ቀናት በኋላ ይቆማሉ ብለው አስበው ነበር። ነገር ግን ቀናት አለፈ፣ ሳምንታትም አለፉ፣ ወራትም አለፈ። ይህ ድርጊት ግን አልቆመም ነበር። በየቀኑ እነዚህ 5 ፖሊሶች ይመጣሉ። አንዳንዴ በቀትር፣ አንዳንዴ በምሽት። የፈለጉ ጊዜ ይመጣሉ። የፈለጉትን ያህል ማንጎ ይበላሉ። እማማ ካማላ ምንም ማለት አልቻሉም። ዝም ብለው ይመለከቱ ነበር። አይኖቻቸው በእንባ ይሞላል፣ ግን ምንም መናገር አይችሉም ነበር። የአንድ ቀን ታሪክ ነው። ሰዓቱ ከቀኑ 10 ሰዓት ነበር። እማማ ካማላ በአልጋቸው ላይ ተቀምጠው ነበር። ዛሬ ጥሩ ሽያጭ አድርገው ነበር። ወደ 2000 ሩፒ የሚጠጋ ገንዘብም አግኝተዋል። መድኃኒታቸው እንደሚገዙ እያሰቡ ነበር። የስኳር በሽታና የደም ግፊት ነበራቸው። መድኃኒቶቹ ውድ ናቸው። በየወሩ የ1500 ሩፒ መድኃኒት ያስፈልጋቸው ነበር። በዚህ ጊዜ ያው 5 ፖሊሶች በሞተር ሳይክላቸው መጡ። ኪሻር ያዳቭ ከፊት ነበር። ሞተሩን አቆመና ቀጥታ ወደ አትክልት ስፍራ ገባ። እማማ ዛሬ በጣም ምርጥ ማንጎዎችን አፍርተዋል። ተመልከቱ እንዴት እንደበሰሉ። ሮህታክ ሲንግ ከአንድ ዛፍ ማንጎ ቀጥፎ መብላትም ጀመረ። ኦ ጓደኛ፣ በጣም ይጣፍጣል። እማማ ዛሬ ለሁላችንም 5 ኪሎ ስጭን፣ ወደ ቤት መውሰድ አለብን አለ ራጀሽ ቲያግ። የእማማ ካማላ አይኖች በእንባ ተሞሉ። 5 ኪሎ ማለት በድምሩ 25 ኪሎ ማለት ነው። ዋጋው ከ2000 ሩፒ በላይ ይሆናል ማለት ነው። የዛሬው ገበያቸው በሙሉ ያልቃል። ልጆች ዛሬ አትወሰዱ፣ ዛሬ መድኃኒት መግዛት አለብኝ አሉ እማማ ካማላ እጃቸውን አጣምረው። የኪሾር ያዳቭ ፊት በቁጣ ቀላ። ምን አልሽ አንቺ? እኛን ተከለክላለሽ? እኛ ማን እንደሆነን እኮ አታውቂም። የእማማ ካማላን አልጋ በእርግጫ መታው። አልጋውም ተንገዳገደ። እማማ ካማላ ሊወድቁ ተንገዳገዱ። ጌታዬ፣ እየከለከልኩ አይደለም እኮ፣ ግን እባካችሁ ገንዘብ ክፈሉኝ፣ በጣም እፈልገዋለሁ። እማማ ካማላ ማልቀስም ጀመሩ።
ገንዘብ እኛን ገንዘብ ትጠይቂያለሽ? ሮህታክ ሲንግ በፌዝም ተናገረ። ቆይ አሁን ገንዘብ ምን እንደሆነ እናሳይሻለን። የሽቲያቅ የካማላ እማማን የማንጎ ቅርጫት በእርግጫ መጥቶ ጣለው። ማንጎቹ ሁሉ መሬት ላይ ተበተኑ። እማማ ካማላ በጩኸት ኦይ ልጄ እንዲህ እንዳታረጉ፣ ይህ ሁሉ የኔ ድካም እኮ ነው አለች። ማንጎቹን ለማንሳት ጎንበስ ስትል በዚህ ጊዜ ሹብሃም ሻርማ በትከሻውም ገፋቸው። እማማ ካማላም ወደቁ። ክርናቸውም ተመታ። ደም መፍሰስም ጀመረ። አንቺ ትንሽ አሮጊት ከኛ ጋር ትጋጫለሽ? ኩልዲፕ ፕራክሽ የካማላ እማማን ጸጉር ይዘው ጎተተ። እማማ ካማላ በህመም ጮኹ። ኪሾር ያዳቭ ለጓደኞቹ መልእክት ሰጠ። ሁሉም ተባብረው 5 ኪሎ ማንጎ ከረጢቶችንም ሞሉ። በድምሩ 25 ኪሎ ማንጎ አገኙ። እማማ ካማላ እያለቀሱ ነበር፣ እየተማጸኑ ነበር። ግን ማንም አልሰማቸውም። ሌላ ጊዜ ከኛ ገንዘብ ለመጠየቅ እንዳትደፍሪ ገባሽ አይደለ ብለው ማስፈራሩ። ከዚያም ሄዱ። ነገር ግን እነዚህ 5 ፖሊሶች ይህንን ድርጊታቸውን አንድ ሰው እያየ እንደነበረ፣ እየቀረጸም እንደነበረ፣ ማስረጃ እየሰበሰበ እንደነበረ አላወቁም ነበር። ያ ሰው ሌላ ማንም ሳይሆን የ18 ዓመቱ ካራን ነበር። ካራን ማን ነው? ይህንን ለማወቅ 15 ዓመታት ወደ ኋላ መመለስ አለብን። ከ15 ዓመታት በፊት ዳኛ ካይላቭ ጉፕታ ከ3 ዓመት ልጃቸው ካራን ጋራ ከከተማ ውጭ ወደ ተዘጋጀው ዓመታዊ ፌስቲቫል ሄደው ነበር። ዳኛ ካይላቭ ጉፕታ ከትንሽ ልጃቸው ጋራ ጊዜ ለማሳለፍ አስበው ነበር። ባለቤታቸው በህይወት አልነበረም፣ አርፈዋል። ዳኛ ካይላሽ ጉፕታ ልጃቸውን ይጠይቁት ነበር። ምን ትፈልጋለህ ልጄ? ይህ መኪና ወይስ ይህ ሮቦት? ካራም በደስታ ያጨበጭብ ነበር። ሁሉንም አሻንጉሊቶች ይፈልግ ነበር። አሻንጉሊት በመምረጥ ላይ ያሉ የዳኛ ካይላቭ ጉፕታ ትኩረት ተከፋፈለ። አሻንጉሊቶችን በሁለት እጃቸው አንስተው ለማየት የልጃቸውን ጣትም ለቀቁት። ካራን እግራቸው ስር ቆሞ ነበር። እሱም አሻንጉሊቶችን ያይ ነበር። በድንገት አይኑ በሜዳው ላይ ወገን ወዳለው ትልቅ መጫወቻ ዥዋዥዌ ላይ ማረፈ። ቀለማማ መብራቶች፣ ሙዚቃና የልጆች ጩኸት። ካራን ዥዋዥዌዎቹ የሚጠሩትን መሰለው። የ3 ዓመት ሕፃን ቀስ በቀስ ከአባቱ መራቅም ጀመረ። ትናንሽ እርምጃዎች ወደ ዥዋዥዌ አምርተዋል። ዳኛ ካይላሽ ጉፕታ አሁንም አሻንጉሊቶችን እያዩ ነበር። ልጁ አጠገባቸው ያለ መስሏቸው ልጄ ይህ ሮቦት እንዴት ነው ብለው ወደ ኋላ ሲዞሩ ግን ካራን በቦታው አልነበረም ነበር። መጀመሪያ ላይ በሱቅ ጥግ ተደብቆ ይሆናል ብለው ማሰቡ። ልጅ የት ነህ ብለውም ተጣሩ፣ ግን መልስ አልነበረም። የዳኛ ካይላቭ ጉፕታ ትንፋሽ መፍጠንም ጀመረ። ካራን ብለው በታላቅ ድምፅ ጮሁ። ዳኛ ካይላሽ ጉፕታ ከአንድ ሱቅ ወደ ሌላ ሱቅ መሮጥም ጀመሩ። አንድ ትንሽ ልጅ አያችሁ? የ3 ዓመት ልጅ ሰማያዊ ሸሚዝ የለበሰ እያሉ ይጠይቁም ነበር። ለሜዳው ኃላፊዎችም ነገሩ፣ ለፖሊስም ደወሉ። ግን ካራን ጠፍቶ ነበር። ምሽት ቢሆንም አልተገኘም። ዳኛ ካይላሽ ጉፕታ ሊያብዱ ደረሱ። ብቸኛ ልጃቸው፣ ህይወታቸው፣ ትንፋሻቸው፣ ሁሉም ነገር ጠፋባቸው። በሌላ በኩል የ3 ዓመት ካራን ዥዋዥዌ ጋር ደርሶ ነበር። ነገር ግን ህዝቡ ስለበዛ ትንሹ ልጅ ፈራ። አባቱን ለመፈለግ ወደ ኋላ ዞረ። ግን ምንም የሚታይ ነገር አልነበረም። በሁሉም አቅጣጫ እንግዳ ፊቶች፣ ትልልቅ ሰዎችም ነበሩ። ካራን ማልቀስ ጀመረ። ባባ ባባ እያለም ይጮሃል። ነገር ግን በጫጫታው ውስጥ ድምፁ ጠፋ። ማንም አልሰማውም። ወዲህ ወዲህ ይሮጥ ጀመር። እያለቀሰ ፈርቶ ሰዓታትም አለፈ። ፌስቲቫሉ ሊዘጋ ተቃረበ። ሰዎች መሄድ ጀመሩ። ካራን አሁንም እዚያ ነበር። አንድ ጥግ ላይ ተቀምጦ ያለቅሳል። በዚህ ጊዜ ካማላ እማማ በዚያ ያልፉ ነበር። የማንጎ ቅርጫቶቻቸውን ሊሸጡ መጥተው ነበር። ወደ ቤታቸው ሲመለሱ አንድ ትንሽ ልጅ ሲያለቅስ ተመለከቱ። ልባቸውም ተነካ። እናም ተጋሉ። ልጄ ምን ሆነሃል? ለምን ታለቅሳለህ? ብለው እማማ ካማላም ጠየቁት። ካራን ምንም መናገር አልቻለም። ማልቀሱንም ቀጠለ። እማማ ካማላም አቀፉት። ልጁ ደክሟል፣ ተርቧል፣ ፈርቷል። ና ልጄ ከእናትና ከአባትህ ጋር እናገናኛለን። የት ናቸው? ብለውም ጠየቁት። ግን ካራን በጣም ትንሽ ስለነበረ ምንም መናገር አልቻለም። እማማ ካማላ ለፌስቲቫሉ ኃላፊዎችም ተናገሩ። ለፖሊስ አሳወቁ። ግን መሽቶ ስለነበረ ሁሉም ሰው ሄዷል። እማማ ነገ ተመልሰው ይምጡ፣ አሁን ሁሉም ተዘግቷል አለ አንድ ኦፊሰር። እማማ ካማላ ምን ያድርጉ? ልጁን እዛ ጥለውት መሄድ አይችሉም ነበር። ካራንን ይዘው ወደ ቤታቸውም ሄዱ። በዛ ሌሊት አበሉት፣ ወተትም አጠጡት፣ ንጹህ ልብስም አለበሱት። ካራን ትንሽ ረጋ አለ። እማማ ካማላ በአልጋቸው አጠገብ አስተኙት። ነገ እናትና አባቱን ያገኛል ብለው እያሰቡ ነበር። ካራን ገና ትንሽ ነበር። ሙሉ አድራሻውን መናገር አይችልም። የሚናገረው አንድ ነገር ብቻ ነበር። አባቴ ዳኛ ነው። ግን የትኛው ዳኛ? የት ከተማ? ምንም የሚታወቅ ነገር አልነበረም። 1 ወር አለፈ፣
2 ወር፣ 6 ወር እስከ 1 ዓመት ድረስ ካራን አሁን ከካማላ እማማ ጋራ መኖርም ጀምሯል። እማማ ካማላ እንደ ልጃቸውም ተቀበሉት። የራሳቸው ልጅ አልነበራቸውም። ባለቤታቸው ከ5 ዓመት በፊትም ሞቷል። አሁን ይህ ልጅ ሕይወታቸውም ሆነ። እማማ ካማላ ካራንን በፍቅር አሳደጉት። ትምህርት ቤትም አስገቡት። ጥሩ ስነ ምግባር አስተማሩት። ካራንም እማማ ካማላን በጣም ይወዳቸው ነበር። ቀስ በቀስ ትዝታዎች እየደበዘዙ መጡ። እማማ ካማላ እውነተኛ እናት እንዳልሆኑ ያውቅ ነበር፣ ግን ለሱ እማማ ካማላ ሁሉም ነገር ነበረች። ዓመታት አለፈ። ካራን አደገ። 5 ዓመት፣ 9 ዓመት፣ 10 ዓመት እስከ 15 ዓመት፣ አሁን 18 ዓመቱም ሆኗል። የ12ኛ ክፍል ፈተና በጥሩ ውጤትም አልፏል። አሁን ኮሌጅ ገብቶ የሕግ ትምህርት እየተማረ ነበር። ምክንያቱም አባቱ ዳኛ እንደነበረ በደንብ ያስታውሳል። እሱም ጠበቃ መሆን ይፈልጋል። ካራን በጣም ጎበዝና አስተዋይ ነበር። የእማማ ካማላን ነገር በጣም ያስብ ነበር። ጠዋት ተነስቶ የአትክልት ሥራ ይሰራል፣ ማንጎ ይቀጥፋል፣ ይሸጣል። ከዚያ ወደ ኮሌጅም ይሄዳል። ማታ ተመልሶ እንደገና ይሰራል። በሌላ በኩል ዳኛ ካይላሽ ጉታ ልጃቸውን ከዚያን ጊዜ ጀምሮ እስካሁን ድረስ እየፈለጉ ነበር። ነገር ግን ምንም ዱካ አልተገኘም። ሕይወታቸውን ፈራርሷል። በስራቸውም ተወጥረው ጨካኝ ዳኛም ሆኑ። ከማንም ጋራ በፍቅር አይነጋገሩ ነበር። ሁሌም በቁጣ ውስጥ ናቸው። ከውስጥ ግን ተሰባብረዋል። አሁን ወደ ዋናው ታሪክ እንመለስ። ካራን እነዚህ 5 ፖሊሶች በየቀኑ እማማ ካማላን ሲያስቸግሩ ሲያይ ደሙ ይፈላ ነበር። ነገር ግን አስተዋይ ነበር። ቀጥታ ሄዶ መጋጨት ዋጋ እንደሌለው አሰበ። ፖሊሶች ናቸው፣ ጉልበት አላቸው። ማስረጃ ያስፈልጋል፣ ጠንካራ ማስረጃ። እነዚህ ፖሊሶች የሚያስቀጣ ማስረጃ። ካራን አንድ የድሮ ስማርትፎን አጠራቅሞ የገዛው ነበረው። እቅድም አወጣ። በሚቀጥለው ቀን ፖሊሶች ሲመጡ ካራን ተደብቆ ቪዲዮ መቅረጽም ጀመረ። ከዛፎች ጀርባ፣ ከቁጥቋጦች ውስጥ፣ ከቤት መስኮት፣ ከሁሉም አቅጣጫ ይቀርጻቸው ነበር። ኪሻር ያዳቭ እንዴት ማንጎ እንደሚቀጥፍ፣ ሮህታክ ሲንግ እንዴት እንደሚሳደብ፣ ራጄሽ ቲያግ እንዴት የማንጎ ቅርጫቶችን እንደሚደፋ፣ ሹብሃብ ሻርማ እማማ ካማላን እንዴት እንደሚገፋት፣ ኩልዲፕ ፕራክሽ እንዴት እንደሚያስፈራራት፣ ሁሉም ነገር እየተቀረጸ ነበር። 1 ቀን አይደለም፣ 2 ቀን አይደለም፣ ለሙሉ 1 ወር ካራን ይህንን ሁሉ ቀረጸ። የቀኑ ቪዲዮ፣ ቀን፣ ሰዓት ሁሉም ተመዝግቧል። አሁን በእጁ 30 ቪዲዮዎች አሉ። እናም ጠንካራ ማስረጃ ነበር። ነገር ግን ጥያቄው ይህ ማስረጃ ይዞ የት ይሄድ? ፖሊስ ጣቢያ አይሆንም። እዛ የፖሊሶች ጓደኞች ይኖራሉ፣ ሚዲያ ሊሆን ይችላል። ነገር ግን ካራን ቀጥታ ወደ ፍርድ ቤት መሄድ እንዳለበትም አሰበ። ያኔ ነው እውነተኛ ፍትህ የሚገኘው። ካራን በኮሌጅ ሕግ ተማሪ ነበር። ፕሮፌሰር ማኖሽ ትራፕ የሚባል መምህርም ነበሩት። እሳቸው ሲኒየር ጠበቃም ናቸው። ካራን ወደ እሳቸውም ሄደ። ሰር፣ እርዳታውን እፈልጋለሁ። ካራን ታሪኩን ሁሉ ነገራቸው። ቪዲዮንም አሳያቸው። ፕሮፌሰር ማኖች በቪዲዮ ደነገጡ። ልጄ፣ ይህ እኮ በጣም ከባድ ጉዳይ ነው። እነዚህ ፖሊሶች እንዴት እንዲህ ባለ ድፍረት ይህንን ያደርጋሉ? ሰር፣ እኔ ልከሳቸው እፈልጋለሁ፣ እንዲቀጡ ማድረግ እፈልጋለሁ አለ። ካራንም በቁርጠኝነት። ፕሮፌሰር ማኖጅ አሰበና እሺ ልጄ እረዳሃለሁ፣ እነዚህ ፖሊሶች ላይ ክስ መሰረታለን፣ ግን ተዘጋጅ፣ ቀላል አይሆንም። ዝግጁ ነኝ ሰር። ፕሮፌሰር ማኖጅ ቪዲዮውን በደንብ አዩ። ቀኑና ሰዓቱን መዘገቡ። አቤቱታ መዘጋጁ። በፖሊሶች ላይ በወንጀል ሕጉ መሰረት ጉዳት ማድረስ፣ መዝረፍ፣ ማስፈራራትና በቡድን ወንጀል መፈጸም ክስም ተመሰረተ። ነገር ግን ካራን ሌላ አንድ ነገር አደረገ። አንድ አጭር ቪዲዮን በመስራት በማህበራዊ ሚዲያ ላይም ለቀቀ። ሙሉን ሳይሆን ግማሹን ብቻ ነበር። ፖሊሶች በእማማ ካማላ ማንጎ ሲወስዱና ሲሳደቡ የሚያሳይ ነበር። ሌላው ማስረጃና ሙሉ ቪዲዮ ግን ካራን ይዞ ቆየ። ሙሉ ካርዱን በአንድ ጊዜ መምዘዝ እንደሌለበትም ያውቃል። ቪዲዮ በተለቀቀ ቅጽበት ማህበራዊ ሚዲያውን አናወጠው። በፌስቡክ፣ በትዊተር፣ በኢንስታግራም እና በዩቲዩብ በሁሉም ቦታ ቫይራልም ሆነ። ሰዎች በቁጣ አስተያየት ይሰጡ ነበር። ይህ ምን አይነት ፖሊስ ነው? አሳፋሪ ነው። እነዚህ ከስራ መባረር አለባቸው። ይህች ምስኪን እናት ምን አጠፋች? መንግስት እርምጃ መውሰድ አለበት። በአንድ ሰዓት ውስጥ በሚሊዮን የሚቆጠር እይታ ማገኘ። ሚዲያዎችም አዩት። ሁሉም ትላልቅ የዜና አውታሮች ይህንን ማሳየትም ጀመሩ። በፖሊሶች ጭካኔ የተጎዳቸው አሮጊት ማንጎ ወስደው ገንዘብ አልከፈሉም። አሮጊቷንም ደበደቡ። በሁሉም ቻናል ይህ ወሬ ነበር። በዚህ ጊዜ የ5 ፖሊሶች ሁኔታም ተበላሸ። ኪሻር፣ ሮህታክ፣ ራጄሽ፣ ሹብሃምና ኪልዲፕ ትልቅ ችግር ውስጥ እንደገቡ አወቁ። ወዲያውኑ ከሥራ ታገዱ። ምርመራም ተጀመረባቸው። ነገር ግን አንድ ቪዲዮ ብቻ እኮ ነው ያለው።
ፍርድ ቤት ውስጥ እንዋሻለን ብሎ ማሰቡ። ምንም ምስክር የላቸውም። በአንድ ቪዲዮ ምን ይመጣል? ጥሩ ጠበቃ ይዘን እንወጣዋለን ብለው ማሰቡ። የፍርድ ቤቱ ውሎም ተጀመረ። ዳኛ አሚት ካና ችሎት ውስጥ ካራንና እማማ ካማላ ከሳሽ፣ 5ቱ ፖሊሶች ተከሳሽ ሆኑ። ፍርድ ቤቱ በሰው ተሞልቷል። ሚዲያ፣ የአካባቢው ሰው፣ አክቲቪስቶች፣ ሁሉም ፍትህ ይፈልጋሉ። ፕሮፌሰር ማኖች ክርክራቸውንም አቀረቡ። ያንን ቫይራል የሆነ ቪዲዮ ለፍርድ ቤት ማሳዩ። ፍርድ ቤቱ በድንጋጤ ጸጥ አለ። 5 ፖሊሶች አንዲትን አሮጊት ሲያስቸግሩ በግልጽ ይታይ ነበር። ክብር ዳኛ፣ ይህ የአንድ ጊዜ ክስተት አይደለም። ይህ የሥርዓታችን ውድቀት ነው። ሕግ እንዲያስከብሩ የተቀጠሩ ሰዎች ራሳቸው ሕግ እየጣሱ ነው። በ70 ዓመት አሮጊት ላይ እንዲህ ያለ ጭካኔ አለ ፕሮፌሰር ማኖች። የተከሳሽ ጠበቃ ቪኖድ ሜህታ ተነሱ። ክብር ዳኛ፣ ደንበኞቼ ፖሊሶች ናቸው። ስራቸውን እየሰሩ ነው። ምናልባት አለመግባባት ተፈጥሮ ሊሆን ይችላል። ይህ ቪዲዮ ተቀነባብሮ ሊሆን ይችላል። ተቀነባብሮ? ክብር ዳኛ፣ ቪዲዮ ትክክለኛ ነው። ዋናው ኮፒ ከፈለግም አለን። ፎረንሲክ ይመርምረው አለ ፕሮፌሰር ማኖች። ዳኛ አሚት ካና፣ እሺ ይህ ከባድ ጉዳይ ነው። የሁለት ወገን ምስክሮችን እሰማለሁ፣ ከዛም ወስናለሁም አሉ። እማማ ካማላ እንዲመሰክሩ ተጠሩ። በሚንቀጠቀጥ ድምፅ ታሪኩን ማውራት ጀመሩ። ጌታዬ፣ እነዚህ ሰዎች በየቀኑ ይመጡ ነበር። ማንጎ ይበላሉ፣ ይወስዳሉ። ገንዘብ ግን በፍጹም አይከፍሉም። ሲጠይቃቸውም መቱኝ፣ ፀጉሬንም ጎተቱኝ። እማማ ካማላም አለቀሱ። ፍርድ ቤቱ በሐዘንም ተዋጠ። የተከሳሽ ጠበቃ መስቀለኛ ጥያቄ ጀመሩ። ክብር ዳኛ፣ በአንድ ቪዲዮና በሁለት ምስክር ምንም አይረጋገጥም። ምናልባት እየዋሹ ይሆናሉ። ደንበኞቼ ንጹህ ናቸው። ዳኛው ማሰበ። በእርግጥም በአንድ ቪዲዮ ብቻ ከባድ ውሳኔ ለመስጠት ይከብዳል። ምስክሮችም ደካማ ናቸው። ውሳኔ ለመስጠትም ተዘጋጁ። ይህንን ጉዳይና ማስረጃውን ሲመለከት የሆነ ስህተት እንደተፈጠረ አምናለሁ። ነገር ግን ማስረጃው ደካማ ነው። ስለዚህ ተከሳሾችን ብሎ መናገር እንደጀመረ በዚህ ጊዜ የፍርድ ቤቱ በርም ተከፈተ። አንድ ወጣት ገባ። ካራን ይባላል። በእጁ ላፕቶፕ ይዞ ነበር። ክብር ዳኛ፣ ቆይ ውሳኔ ያስቱ፣ ሌላ ማስረጃ አለኝ፣ እርግጠኛ ማስረጃ። ካራንም ጮኸ። ሁሉም ደነገጡ። ማን ነው ይሄ? ከየት ነው የመጣው? ዳኛው፣ ማነህ አንተ? ምንድነው ይሄ ረብሻም? አለ። ይቅርታ ጌታዬ፣ እኔ ካራን ነኝ። የእማማ ካማላ ልጅ ነኝ። በእነዚህ ፖሊሶች ላይ የ30 ቀናት የሙሉ የ1 ወር ቪዲዮ ማስረጃ አለኝ እና ፍርድ ቤቱም ጭጭ አለ። 30 ቪዲዮ የ1 ወር። የ5 ፖሊሶች ፊትም ተኮረ። አለቀላቸው። ካራን ላፕቶፑንም ከፈተ። አንድ በአንድ ቪዲዮ ማሳየት ጀመረ። መጋቢት 15 ኪሻር ማንጎ ሲበላ፣ መጋቢት 16 ሮህታክ ሲሳደብ፣ መጋቢት 17 ራጄሽ ቅርጣት ሲደፋ፣ መጋቢት 18 ሹብሃም ሲገፋት፣ መጋቢት 19 ክልዲፕ ሲያስፈራራት። ልክ እንደዚህ 30 ቪዲዮዎች። እያንዳንዱ ቪዲዮ ፖሊሶች ምን እየሰሩ እንደሆነ በግልጽ ይታያል። ቀንና ሰዓት አለው። ጥራቱ በኤችዲ ነበር። ምንም ኤዲቲንግ የለውም። ማስረጃው 100% እርግጠኛም ነበር። ፍርድ ቤቱ ፈዘዘ። ዳኛው መናገርም አቃታቸው። ፖሊሶች በላባቸውም ተጠምቀዋል። ጠበቃቸው አፋቸውም ተዘጋ። ሚዲያዎች በብዛት እየቀረጹ ነበር። ካራን አሁንም ካሳየ በኋላ፣ ክብር ዳኛ፣ ይህ የአንድ ቀን አይደለም፣ ለ1 ወር ሙሉ የቀጠለ ነበር። በየቀኑ እናቴን ያሰቃዩ ነበር። ገንዘብ አይከፍሉም። ስትጠይቃቸውም ደበደቧት። ሁሉንም ከድቻቸዋለሁ። ዳኛው፣ ይህማ በጣም ከባድ ጉዳይ ነው። አሁን ምንም ጥርጣሬ የለም አሉ። ጠበቃው ለመከራከር ሞከረ። ኤዲት ተደርጎ ቢሆንስም አለ። 30 ቪዲዮ እንዴት ይደረጋል? ይመርመር፣ ሁሉም ትክክል ነው አለ ካራን። ፖሊሶች ተስፋ ቆረጡ። ኪሾርም፣ ጌታዬ፣ እኛ ምንም ስህተት አልሰራንም ሊል ሲል ዳኛው ማቋረጡት። ዝም በል፣ አሁን ምንም እንዳተነፍስ። አንዲት አሮጊት ለ1 ወር አሰቃይተሃል፣ ዘረፍካቸው፣ መታሃቸው። አሁን ለማምለጥ ትሞክራለህ? ዳኛው በቁጣ ተናገረ። በዚህ ጊዜ የፍርድ ቤቱ በር እንደገና ተከፈተ። አንድ በጣም ትልቅ ሰውም ገባ። ጥቁር ካቦት፣ ነጭ ፀጉር፣ የከበደ ፊት። ሁሉም ተነሳ። እኚህ ዳኛ ካይላቭ ጉፕታ ነበሩ። በክልል ከፍተኛ ዳኛ፣ የሃይ ኮርት ዳኛ፣ ታማኝና ጠንካራ ዳኛ አሚት ካና ቆሙ። ሰር፣ እርሶ እዚህ ምን ይሰራሉ? ስለዚህ ጉዳይ መስማት እፈልጋለሁ። ምን እየተካሄደ እንደሆነ በራሴ ማየት እፈልጋለሁ አለ ካይላሽ ጉፕታ። አንድ ጥግ ላይ ተቀምጠው ሂደቱን መከታተልም ጀመሩ። ካራን ቪዲዮውን በድጋሚ አሳየ። ዳኛ ካይላቭ ጉፕታ በጥሞና ይመለከቱ ነበር። እማማ ካማላ የተደበደቡበትን ቪዲዮ ሲያዩ ደማቸውን ፈላ። ይህ ምን አይነት ጭካኔ ነው?
በ70 ዓመት ሴት ላይ አሉ። ካራንም ቀጠለ፣ ክብር ዳኛ፣ እነዚህ ፖሊሶች ከባድ ቅጣት እንዲያገኙ ፈልጋለሁ። ይህ ለስርዓቱ ትምህርት መሆን አለበት። ፍርድ ቤቱ በጭብጨባ ተሞላ። የካራንን ድፍረት አደነቁ። ዳኛ ካይላሽ ጉፕታ ካራንን በትኩረት ተመለከቱት። ይህ ልጅ ላይ የሆነ ልዩ ነገርም ተመለከቱ። የሆነ ቦታ ያዩት ይመስላቸዋል፣ ግን የት? ዳኛውም ከዚህ ሁሉ ማስረጃ በኋላ ጥርጣሬ የለም ግን ካራን ግን ለምን ሲል ጠየቀ። ይህ የማጅስትሬት ፍርድ ቤት ከ3 ዓመት በላይ መቅጣት አልችልም። ስለዚህ ለዚህ ወንጀል ይህ በቂ አይደለም። ወደ ሴሽን ፍርድ ቤት መዛወር አለበት። ካራንም አዘነ። እንደገና ረጅም ሂደት፣ እንደገና ቀጠሮ፣ መቼን የሚያልቀው ሲልም ጠየቀ። በድንገት ዳኛ ካይላሽ ጉፕታ ቆሞ አይ መዛወር አያስፈልገውም፣ እኔ ራሴ ይህንን ክስ እሰማለሁ። አሁኑኑ ሁሉም ደነገጡ። እሳቸው ከሰሙትማም አለቀ። የፖሊሶች ነፍስ ቤቢ ውጪም አለች። የእሳቸው ዱላ ከባድ ነው። ዳኛ ካይላሽ ጉፕታ ወንበር ላይ ተቀምጠው ይህንን ጉዳይ በእጄ ወስጃለሁ። ፖሊሶች መንቀጥቀጥ ጀመሩ። ጌታዬ ይቅርታ አንድ ቃል እንደተናገሩ ዳኛውም ጮኸ። ማስረጃውን ሁሉ እንደገና አየ። ማስረጃውን ሁሉ እንደገና አዩ። ከዚያ ፖሊሶችን ጠየቁ። ይህ ሁሉ እናንተ ናችሁ ያደረጋችሁት? ዝም አሉ። የጠየኳችሁ ነው እኮ እናንተ ናችሁ። ድምጻቸው ማስተጋባ። ኪሾር በጭንቀት ጌታዬ፣ እኛ ያሰብነው ምን አሰባችሁ? ፖሊሶች ስለሆናችሁ የፈለጋችሁትን ማድረግ እንደምትችሉ ነው። ይቅርታ ጌታዬ። ሁሉም ይቅርታ አሉ። አሁን ይቅርታ ትላላችሁ? ለአንድ ወር ስትዘርፉን የት ነበራችሁ? ዳኛ ካይላሽ ጉፕታ ወደ ካራን ዞረ። ልጄ ትልቅ ጀግንነት ነው የሰራኸው። ይሄ የሁሉም ሰው አቅም አይደለም። አመሰግናለሁ ጌታዬ። ያደረኩት ለእናቴ ነው አለ። እሷ ለኔም ሁሉ ነገሬ ናት። እጅ ሴት እናትህ ናት? ጠየቁት ዳኛው። አዎ ጌታዬ፣ እውነተኛ እናቴ ባትሆንም ከ15 ዓመት በፊት በፌስቲቫል ላይ ጠፍቼ ነበር። እሷ ነች ያሳደገችኝ። ለኔ እናቴ ናት። የዳኛ ካይላሽ ጉፕታ ልብ በኃይል መምታትም ጀመረ። 15 ዓመት በፊት ጠፍተህ ነበር? እንዴት? አዎ ጌታዬ፣ የ3 ዓመት ልጅ ነበርኩ። ከአባቴ ጋር እጄን ጠፋው። አባቴ ዳኛ ነበር፣ ስማቸውን ግን አላስታውስም። የዳኛው አይን እንባ አዘለ። እንዴት ሊሆን ቻለ? ይህ ልጅ ይሁን አለ። ተነስተው ወደ ካራንም ተጠጉ። ልጄ ቀኝ እጅህን አሳየኝ። ካራንም ተገረመ፣ ግን አሳያቸው። መዳፍ ላይ ትንሽ ጥቁር ምልክት ነበር፣ የልደት ምልክት። የዳኛው ትንፋሽም ተቋረጠ እና በግራ ትከሻ ላይ ትንሽ ምልክት አለ። አዎ ጌታዬ። እንዴት አወቁ? ዳኛ ካይላሽ ጉፕታ እንባቸውን መቆጣጠር አልቻሉም፣ ማልቀስም ጀመሩ። ፍርድ ቤቱም ጸጥ አለ። ለምን ያለቅሳሉ? ዳኛው ካራንን አቀፉት። ልጄ አንተ እኮ የኔ ልጅ ነህ። እኔ አባትህ ነኝ። ለ15 ዓመታት ስፈልግ ነበር። ሁሉም ደነገጡ። ካራንም አመነ፣ አመነታ። ጌታዬ ምን እያሉ ነው? ኦ ልጄ ካይላሽ ጉፕታ ነኝ፣ ከኔ ነው የጠፋኸው እያለቀሱ ተናገሩ። የካራንም አይኖች በእንባ ተሞሉ። ትዝታው ብልጭ አለለት። ያ ፌስቲቫልና ያ ህዝብ። ኦ ልጄ አባትህ ነኝ። እናም ተቃቀፉ። ሁሉም ሰው አለቀሰ። ታሪክም ተሰራ። እማማ ካማላ በደስታ አለቀሱ። ግን ስራው ገና አልተጠናቀቀም። ፖሊሶች መቀጣት አለባቸው። ዳኛው ወደ ወንበራቸው ተመለሱ። ፊታቸው እንደገና ከበደ። አሁን ፍርዱን እሰማለሁ። ፍርድ ቤቱም ጸጥ አለ። ጉዳዩ ከባድ በመሆኑ እነዚህ ፖሊሶች ለአንድ ወር ወይም ከዛ በላይ እናትን በማሰቃየታቸው ኪሾር ያዳቭ ዋና ተከሳሽም ሆነ። የ10 ዓመት ጽኑ እስራትና የ100,000 ብር ቅጣት። ኪሾርም ወደቀ። ሮህታክ፣ ራጄሽ፣ ሹብሃምና ኪሊፕ ተባባሪ በመሆናቸው የ7 ዓመት ጽኑ እስራትና የ100,000 ብርም ቅጣት። ሁሉም ወደቁ። ይህ ቅጣት የተሰጠው ለአንዲት እናት ብቻ ሳይሆን ለሕግ የበላይነት ሲባልም ነበር። የዛሬው ታሪካችንን እንዴት ተመለከታችሁት? ይህ ታሪክ ከተመቻችሁ ቪዲዮን ላይክ ማድረግ እንዳትረሱ። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።